ሰላም ቤተሰብ እንግዲህ ከቪዲዮ ላይ እንዳሳያችሁ ያያችኋት ዶሮ በጣም ለመተንፈስ የምትቸገር ወይም ሪስፓራቶሪ ዲስትረስ ያለባት ዶሮ ነበረች። ምናልባትም ስንቶቻችንን በየፋርማችን እንደዚህ አይነት ነገሮች እያየን ችላ ብለን የምናልፋቸው ምናልባትም ይሄ አንዱ የበሽታ ምልክት ሊሆን ይችላልና ስለዚህ ቶሎ ወደ መፍትሄው መግባት አለብን። ዛሬ ነገ ማለት የለብንም። ምናልባትም ይሄ ነገር ከመተንፈሻ አካል ጋር የተያያዙ ሪስፓራቶሪ ዲዚዝ ያርዶች ጋር የተያያዘ ነገር ስለሚሆን እነዚህ አይነት ነገሮች ሲገጥመን ዝም ብለን ማየት ሳይሆን እነዚህ አይነት ዶሮዎችን እየለየን ለብቻ ወደ ማገገሚያ የምናደርግና የምንከባከብበት ሰከንዳሪ ባክቴሪያዎች እንዳያጠቁበት እንዲሁም እነዚህ ትሪትመንቶችን ብንጀምርበት ሁኔታ መመቻቸት አለበት። ማለትም አንድ ዶሮ ብቻ ስለሆነ ሳይሆን 2 3 4 እየሆነ የሚቀጥል ከሆነ እነዚህን ዶሮዎች እየለየን ትሪት ማድረግ ያስፈልጋል። ምናልባት ከባድ የመተንፈሻ አካል በሽታ ሊሆን ስለሚችል ማለት ነው።